በነገራችን ላይ ቁርአንና ሙዚቃ አንድ ላይ አይሄዱ። አንዱ ካለ አንዱ ይወጣል። ቁርአን ካለ ልብ ውስጥ ሙዚቃ ይወጣል። ሙዚቃ ካለ ቁርአን ይወጣል። ቁርአንና ሙዚቃውን አንድ ላይ ላስኬድ ብትላቸው የማይሄዱ ነገሮች ናቸው ማለት ነው። ሰላትን በአግባቡ መስገድ፣ ከሰላት አለመዘናጋት። እኔ አብዛኛው ማየው ሰላት እዚህ እየተሰገደ እዛ ቁጭ ብሎ ዲኤስቲቪ ገብቶ እዛ ኳሱን ይቀጠቅጣል። ከዚህ ሁሉ ኳስ ቢጫወት አይሻለው? ከሚያይ መጫወት ይሻላል እንትን ከሚል ከሚያብድ እሱም እንዳያዘናጋው መጫወቱ ራሱ ግን አስስ ከማየት መጫወቱ ይሻላል። አዎ ያው ከሰላቱ ከእንትኑ እንዳያዘናጋው እንጂ እዚህ ጋር አባቱ ይሰግዳል፣ እዛች ጋር ልጁ ከብቶ ያ እዛ የከሌ ቡድን ጎል ሲያገባ ያለ ይጮሃል። አላህ ይጠብቃን ከዚህ። አሜን አሜን። ይሄ ነው አላህ ከልብ ድርቀት ይጠብቀን እንላችኋለን። ልባችን የደረቁ ሰዎች ካሉ ይሄ በእነዚህ መፍትሄዎች እንወሰድ እላለሁ።